ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዜናዎቹን ወደ እናንተ በማድረስ እኔ ሶፊያ ከድረኝ አብራችሁን ቆዩ። በታላቁ ሩጫ በኢትዮጵያ ላይ ጽንፈኛው ፋኖ ያሰማራቸው ግለሰቦች በኦሮሞ ህዝብ ላይ ሲያሰሙት የነበረው የጥላቻ ንግግር ቡድኑ ተሳክቶለት ስልጣን ቢይዝ በህዝቦቹ ላይ የሚያደርሰው ጭቆና የከፋ መሆኑን አመላካች ነው አሉ የፍንፍኔ ከተማ ነዋሪዎች። ቡድኑ አደራጅቶ ያሰማራቸው ግለሰቦች የአንድ አካባቢ ሰዎች ስለመሆናቸው ከመፈክራቸው መረዳት ይቻላል ያሉት አስተያየት ሰጪዎች ጽንፈኛ ቡድኑ ጸረ ህብረ ብሔራዊ መሆኑን ተናግሯል። ጫልቱ ተፎ ዝርዝራላት። ከትናንት በስቲያ እሁድ ታላቁ ሩጫ በኢትዮጵያ በፍንፍኔ ከተማ ተደርጓል። የእሁዱን ታላቁ ሩጫ እንዳጋጣሚ ተጠቅሞ ጽንፈኛው ፋኖ ያሰማራቸው ግለሰቦች ስፖርታዊ ጨዋነትን በተጻረረ መልኩ በኦሮሞ ህዝብ ላይ የጥላቻ መፈክሮችን ሲያሰሙ ተስተውለዋል። ጽንፈኛው ፋኖ ወደ ፍንፍኔ እየመጣ ነው በሚል የቀቢጸ ተስፋ መፈክርን አሰምቷል። Yanya mujira alamitu yanchi no jollo dirtu Yanya mujira alamitu yanchi no jollo dirtu Yanya mujira nagadisa yantara bolia rapsa ህዝባዊ በዓላትና ዝግጅቶች ላይ ሁሌም የኦሮሞን ህዝብ ማንጓጠጥ ልማድ ያደረጉት እነዚህ የጽንፈኛ ቡድኑ ደጋፊዎች በእሁዱ ሩጫ ላይ ያሰሙት መፈክር ቡድኑ በለስ ቀንቶት ስልጣን ቢይዝ የከፋ ጭቆና እንደሚያደርስ አመላካች ነው ብለዋል የመዲናዋ ነዋሪዎች። ከፍንፍኔ ካዛንቺስ አካባቢ አስተያየቷን የሰጠችን ነዋሪ ታላቁ ሩጫ ላይ እንዲህ አይነቱን አሉታዊ የአንድ ፖለቲካ ቡድን አቋም ማንጸባረቅ የታላቁ ሩጫ ዓላማ የሚጻረር ስፖርታዊ ትዕይንቱን ያኮሰመ ነው ብላለች። በታላቁ ሩጫ ላይ እንዲህ አይነቱን የጥላቻ ንግግር መስማት ስፖርታዊ ጨዋነትን ከመጣስ ባለፈ የጽንፈኛ ቡድኑን የፖለቲካ ኪሳራ ያሳየ መሆኑን ገልጻለች። ሌላው የፒያሳ አካባቢ ነዋሪ በበኩላቸው እነዚህ የከተማዋን ህዝብ ጥላሸት የሚቀቡ የአንድ ፖለቲካ ቡድን ተላላኪዎች ናቸው ብለዋል። ብሔሮችና ብሔረሰቦች ተከባብረው በሚኖሩባትና የኦሮሚያ እምብርት በሆነችው ፍንፍኔ የኦሮሞን ህዝብ ለማጓጠጥ መሞከር ጽንፈኛ ቡድኑ በደመነፍስ እየሄደ ስለመሆኑ አመላካች ነው ብለዋል። ሌላው የመገናኛ አካባቢ ነዋሪ እየመጡ ነው ተብሎ ሲስተጋባ የነበረውን ማንን እያሉ ነው በማለት በአግራሞት ጠይቀዋል። ፋኖ በ24 ሰዓት ውስጥ ፍንፍኔን እቆጣጠራለሁ በማለት ከረጅም ወራት በፊት የገለጸውን በማስታወስ ፍንፍኔ መምጣት ቀርቶ በአማራ ክልል እንኳን አንድ ቀበሌ መቆጣጠር ተስኖት እርስ በራስ በገንዘብ እየተባላ የተበታተነው ቡድን እየመጣ ነው ብሎ ማለት እብደት ነው ብለዋል። ሌላው ቀርቶ ጽንፈኛ ቡድኑ እንደምኞቱ ጠንካራ ቢሆን ፍንፍኔ ለመድረስ የኦሮሚያ የተለያዩ ዞኖችን ማቋረጥ ግድ መሆኑን እንኳን አለማሰቡ የቡድኑን የፖለቲካ አቅመ ደካማነት ያሳያል ነው ያሉት። ሌላው የፍንፍኔ ከተማ ነዋሪ ጽንፈኛ ቡድኑ ህብረ ብሔራዊነትን ለማጥፋት የሚንቀሳቀስ ቡድን ስለመሆኑ በየጊዜው ደጋፊዎቹ የሚያሰሙት መፈክሮችና የሚያስተላልፉት መልእክቶች አመላካች ናቸው ብለዋል። ጽንፈኛ ቡድኑ በኦሮሞ ህዝብ ላይ የጥላቻ ንግግር ቢያሰማም ሌላውንም ቢሆን የሚተው አይደለም። ይህ ደግሞ በታሪክ አጋጣሚ ከዚህ በፊት ያየነው ነው ብለዋል። እናም ከእንዲህ አይነት አስነዋሪ ድርጊት መታቀብ እንደሚያስፈልግ ተናግረዋል።
የኦሮሚያ ሐኪሞች ማህበር በምዕራብ ኦሮሚያ ዞኖች የተከሰተው የወባ ወረርሽኝ ላይ አሁንም መሻሻል አለመኖሩን ገለጹ። በተለይም በምዕራብ ወለጋና በቄለም ወለጋ ዞኖች ያለው የበሽታ ስርጭት አሳሳቢ ደረጃ ላይ ይገኛል ብሏል። የኦሮሚያ ሐኪሞች ማህበር በወባ በሽታ ወደ ተጠቁ አካባቢዎች በመጓዝ በተደጋጋሚ ድጋፍ እያደረገ ይገኛል። ዝርዝራለን። በምዕራብ ኦሮሚያ ዞኖች የተከሰተው የወባ ወረርሽኝ አስከፊ ሁኔታ ላይ መድረሱን ነው የኦሮሚያ ሐኪሞች ማህበር የገለጸው። በኦሮሚያ ክልል ውስጥ ካለው የወባ በሽታ ስርጭት የምዕራብ ወለጋና ቄለም ወለጋ ዞኖች 60% ይሸፍናሉ ሲል የኦሮሚያ ሐኪሞች ማህበር ገልጿል። ማህበሩ በምዕራብ ኦሮሚያ የሚገኘው የአደጋ ጊዜ ቡድናችን የድንገተኛ የጤና አጠባበቅ አገልግሎት ለመስጠት የማያወላውል ቁርጠኝነት ማሳየቱን ቀጥሏል ብሏል። ማህበሩ ሰማራው ቡድን ከሀገር ውስጥና ከውጪ ተቋማት ጋር በመሆን በምዕራብ ወለጋ ዞን ቤጊና ቆንዳላ ወረዳዎች እንዲሁም በቄለም ወለጋ ዞን ሀዋ ገላን ወረዳ ተጉዟል። በእነዚህ አካባቢዎች የወባ ወረርሽኙ አሁንም አሳሳቢ ደረጃ ላይ እንደሚገኝ ማህበሩ አስታውቋል። አሁንም በእነዚህ አካባቢዎች ያለው የበሽታ ስርጭትና የሕክምና አገልግሎት መስጫ ቁሳቁስ ተመጣጣኝ አለመሆኑን የገለጸው ማህበሩ ህብረተሰቡ ድጋፉን አጠናክሮ እንዲቀጥል ጠይቋል። የአሁኑ ወርና የሚቀጥለው ወር የወባ ወረርሽኝ የሚባባስበት ወቅት ነው ያለው ማህበሩ የበሽታውን ስርጭት ለመግታት በአካባቢው በትኩረት መሰራት እንደሚገባ ገልጿል። ህብረተሰቡም ይህን ተረድቶ የአልጋ አጎበር በመጠቀም የታቆረ ውሃ በማፍሰስ የበሽታው ምልክት ሲታይ ቶሎ ወደ ጤና ተቋም በመሄድ ራሱን መከላከል እንዳለበት አስገንዝቧል። Arra eegale qilleensa Oromiyaa irratti olaantummaan ilmaan alagaadha ummata keenya irra qabdu cabe. Dubbii seena qabeettii hundeeffama Oromiyaa miidiyaa neetwoorkiin wal qabatee yeroo mara yaadatamtu kaayyoo fi galma hundeeffama miidiyaa kanaaf raafis alagaafis ifatti akeekte. OMN seenaa miidiyaa Itoophiyaa keessatti boqonnaa haaraa kuusaas ifatti mul'ifte turte. OMN guyyaa kanarraa eegalee olaantummaa alagaan qilleensa Oromiyaa irratti qabu cabsuuf rafeen bulle bu'aa ba'iisa mudatan mara humna uummata isaatiin tarkaanfachaa waadaa isaa hojiin mul'isaa Oromoo irra darbee miidiyaa sabaaf sablammoonni biyyattii sagaleen isaanii ukkaanfame itti abdatan ta'uufis danda'eera. Keessumaa humna qabsoo Oromoo bittinnaa'ee fi haalotaan daddaaqee walitti qabuun uummata isaa dammaqsee kaayyoo tokko jala hiriirsee miidiyaa hanga Itoophiyaatti jijjiirama sirnaa dhugoomsuufis gaheedha. OMN'n qabsaa saba Oromooti miidiyaa qofa miti. Battala jijjiiramni siyaasaa wareegama ilmaan Oromootiin biyyattiitti dhufe karaarraa maquu eegalerraa kaasees amanamummaa isaa uummata isaaf gochuun adeemsa faallaa fedhii uummataa dura dhaabbatee hanga guyyaa dhiibbaan itti hammaattee hoogganoonni fi hojjechoonni isaa hidhaatti guuramanii istuudiyoon isaa irratti cufamee biyyarraa ari'atamuuttis kutannoon qabsaa'eera. Hammam miidiyaa kana guutuutti jaamsuuf adeemsi deemame dheeraa aggaammiin aggaamames jabaa ta'ullee OMN'n cufuu kan danda'u uummata Oromoo qofadhaa akkuma jedhame xiiqii fi kutannoo hawaasa diiyaaspooraa Oromootiin miidiyaan kun biyyan baatti deebi'ee gadi dhaabbatee amanamummaan uummata isaa tajaajiluutti dhufee jira. Sirna abbaa hirree bifa haaraan biyyattii irratti margeen roorroo Oromoo fi sabaaf sablammoota cunqurfamoo mudatu saaxilaa uummanni keenya tokkummaa isaa deebisee tijjee haalota isa mudatan irra aanuun sirna isaaf ta'u akka gadi dhaabbatuuf qabsoo isaatiif humna ta'a. Imala seena qabeessa waggoota 9 dura eegale har'as jabeesseetti dhufee jira. Fuulduraafis kaayyoo ganama bu'uureffameef irraa osoo hin maqin humna uummata isaatiin caalaatti of ijaaree dhugaa uummata isaa karaa dhugaa taheen mul'isaa gahee adda durummaa akka miidiyaa Oromootti irraa eegamu bahuuf onnateera. OMN.
ባሳለፍነው ሳምንት ጽንፈኛው ቡድን ፋኖ ባደረሰው ጥቃት ከምዕራብ ጎጃም ዞን ቡሬ ወረዳ የተፈናቀሉ የኦሮሞ ተወላጆች በአስቸጋሪ ሁኔታ ላይ እንደሚገኙ ተገለጸ። በዚህ ጥቃት ሳቢያ ከ1000 በላይ አባወራዎች የተፈናቀሉ ሲሆን 40 ሰዎች ገደማ ስለመገደላቸው ነው የተነገረው። ጫልቱ ተፉ ሰሞኑን በጽንፈኛ ቡድን ፋኖ ከምዕራብ ጎጃም ዞን ቡሬ ወረዳ የተፈናቀሉ የኦሮሞ ተወላጆች በችግር ላይ እንደሚገኙ ተገልጿል። እነዚህ ተፈናቃዮች በአምሩ ወረዳ አገምሳ ከተማ ተጠልለው እንደሚገኙ የደረሰ መረጃ ያመለክታል። አሁን ያሉበት ሁኔታም የከፋ መሆኑን ገልጸዋል። ከቡሬ ወረዳ ጨቦ ቀበሌ መፈናቀሉን የገለጸልን አንድ ምንጫችን አሁን ያለንበት ሁኔታ ከባድ ነው ብሏል። በመካከላችን አዛውንቶች፣ ህፃናትና ሴቶች አሉ። ለነሱ የሚያስፈልገው ድጋፍ እየተደረገ አይደለም ብሏል። የአማራ ክልል ጥበቃ አላደረገልንም፣ የተጠለንበትም የኦሮሚያ ክልልም ድጋፍ አላደረገልንም ነው ያሉት። ሌላኛው ተፈናቃይ በበኩላቸው የፌደራል መንግስት የጸጥታ ኃይሎቹን በአካባቢው በማሰማራት በጽንፈኛ ቡድኑ ከሚፈጸምብን ጥቃት እንዲጠብቀን እንሻለን ነው ያሉት። የመኖሪያ ቀያቸው ሰላም ተረጋግጦ ወደ ቤታቸው መመለስ እንደሚፈልጉ ገልጸዋል። ጽንፈኛው ታጣቂ ቡድን ፋኖ በምዕራብ ጎጃም ዞን ቡሬ ወረዳ ሳንታሞና ጨቦ በተባሉ ቀበሌዎች በሚኖሩ የኦሮሞ ተወላጆች ላይ ባደረሰው ጥቃት ከ1000 በላይ የሚሆኑ አባወራዎች የተፈናቀሉ ሲሆን በርካታ ሰዎችም መገደላቸው ነው ተፈናቃዮቹ የሚናገሩት። በወሎ ከሚሴ እስር ቤት ያለ ፍርድ ከ2 ዓመታት በላይ በእስር ቤት የሚገኙ የወሎ ኦሮሞ ተወላጆች ለተለያዩ ችግሮች የተዳረጉ መሆናቸው ተናገሩ። ደራሲ ኦሮምቲቸ ደገሌና አርቲስት ሳድ አወል በአሁኑ ጊዜ በእስር ቤት ውስጥ ታሙ የተሰቃዩ መሆናቸውን ከቤተሰቦቻቸው ለማወቅ ተችሏል። የኦሮምቲቸ ደገሌ ባለቤት የሆነችው ወይዘሮ ናናቲ ኡስማን ባለቤቷ በእስር ቤት ውስጥ እንደታመመና እስካሁን ምንም አይነት ሕክምና እንዳልተደረገለት ተናግራለች። ኦሮምቲቸ ደገሌ በተለያዩ እስር ቤቶች ለረጅም ጊዜ ታስሮ እንደነበር የተናገረችው ባለቤቱ በከሚሴ በኖረበት በ16 ዓመታት ውስጥ ያለምንም ወንጀል ለ21 ጊዜ መታሰሩን ተናግራለች። ኦሮምቲቸ ደገሌ በመንግስት መስሪያ ቤት ውስጥ በመስራት ቤተሰቦቹን ሲያስተዳድር እንደነበር የተናገረችው ባለቤቱ አሁን ላይ ቤተሰቡ የቤት ክራይ ለመክፈል እንኳን እንዳልቻሉና ምንም አይነት የገቢ ምንጭ እንደሌላቸው ለኦሮሚያ ሚዲያ ኔትወርክ ተናግራለች። በአሜሪካ ኮሎምበስ ኦሃዮ የሚገኙ የኦሮሞ ማህበረሰብ የኦኤምኤን ዋና ዳይሬክተር አቶ ደጀኔ ጉተማና የተለያዩ እንግዶች በተገኙበት ለኦኤምኤን ድጋፍ አደረጉ። በኦሃዮ የኦሮሞ ማህበረሰብ ከኦኤምኤን ጋር የሚያደርገውን ትብብር አጠናክሮ እንደሚቀጥሉ ተናግረዋል። በመድረኩ ላይ የተለያዩ የህብረተሰብ ክፍሎች በሰጡት አስተያየት ኦኤምኤን መደገፍ የኦሮሞ ግዴታ ነው ብሏል። የኦሮሞ ህዝብ የራሱ ሚዲያ ከማጠናከር ውጪ ሌላ አማራጭ እንደሌለውና የኦኤምኤን የማህበራዊ ሚዲያ ገጾችን መከታተል የመጀመሪያው እርምጃ መሆኑን ገልጿል። የኦኤምኤን ዋና ዳይሬክተር አቶ ደጀኔ ጉተማ የኮሎምበስ ኦሃዮ የኦሮሞ ተወላጆች ለኦኤምኤን ላደረጉት ድጋፍ አመስግኗል። እንግዲህ ለዛሬ ያልናቸው ዜናዎቻችን እነኚህ ነበሩ። ቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። የኦሮሚያ ሚዲያ ኔትወርክ የሚለቃቸውን ፕሮግራሞች ለመከታተል የኦሮሚያ ሚዲያ ኔትወርክ ዩቲዩብ ሰብስክራይብ ያድርጉ። መልካም ቆይታ።